እንደምን ሰነበታችሁ። ይህ ኢጂዜድ የመረጃ አገልግሎታችን ነው። ከዚህ በመቀጠል የተለያዩ መረጃዎችን እንሰጣችኋለን። አሁን በመካከለኛው ምስራቅ የአሜሪካንና የእስራኤል እንደዚሁም የኢራን ጋር የሚያደርጉት ጦርነት ተጠናክሮ እንደቀጠለ ነው። አሁን እስካሁን ድረስ በዚህ 4 ቀን በተደረገው ጦርነት ውስጥ በጣም ብዙ ጥፋት እንደደረሰ ነው። የአሜሪካን የጦር አውሮፕላኖች የተለያዩ የኢራን መርከቦችን ደምስሰዋል። የእስራኤል የጦር አውሮፕላኖችም እንደዚሁ ብዙ ጊዜ በመመላለስ በኢራን የጦር ኃይሎች ላይ ከፍተኛ ጥቃትና ኪሳራ እያደረሱ ነው ያሉት። የጦርነቱ መጀመር ላይ የኢራኑ መሪ አያቶላ ካሚኒ መገደላቸው ይታወሳል። አሁን ጦርነቱ ተጠናክሮ ቀጥሏል። እንግዲህ በዚህ በስድስተኛው ቀን ላይ የአሜሪካና የእስራኤል ከበድ ያለው ጦርነት ተጀምሯል። አሜሪካንም ቢ-52 አውሮፕላኗን ታላቁን አውሮፕላኗን ከራዳር ውጭ ሆኖ የሚደበድበው ይሄ አውሮፕላን እሱን አስነስታ በጦርነቱ ላይ በስራ ላይ እንዲውል አድርጋለች። የአውሮፕላን 70,000 ቶን የሚመዝኑ ቦምቦችን መሸከም የሚችል ነው። እነዚህን ቦምቦች እንግዲህ በኢራን ላይ በኢራን ከባባድ የሆኑ ምሽጎች ላይ እንደዚሁም ደግሞ የኒውክሌር ማብለያ ጣቢያዎች ላይ እንደሚወድቁ ነው እንግዲህ የሚጠበቀው። ከኢራን በኩል የተለያዩ የሚሳኤል ጥቃቶች በተለያዩ አረብ አገራት ላይ በተለይ የአሜሪካ የጦር ቤዝ ባለባቸው በኩዌት፣ በኳታር እንዲሁም በአረብ ኤምሬት እና በሳውዲ ላይ ከፍተኛ ጥቃት እያደረሰች ነው ያለው። ኢራን በተለይ በኳታርና በአቡዳቢ አካባቢ የተለያዩ የሲቪል መኖሪያ ህንፃዎች ላይ ጥቃት እንደደረሰ ታውቋል። ይሄ እንግዲህ በጣም ከበድ ያለ ነው። እንግዲህ ይሄ ከፍተኛ ኪሳራን በዓለም ላይ እያመጣ ነው። የነዳጅ ዋጋ በአውሮፓ፣ በሩሲያ፣ በተለያዩ ሀገሮች እያሻቀበ ነው ያለው። በእኛም በሀገራችን የኢትዮጵያ አየር መንገድ ዛሬ የቢቢሲ የአማርኛ ዜና እንዳሰራጨው እና ከአየር መንገድ እንደተሰጠው መረጃ በሳምንት ውስጥ ብቻ የኢትዮጵያ አየር መንገድ 187 ሚሊዮን ብር አጥቷል። ይሄ የተገለጠው ነው። በተለያየ አቅጣጫ ይሄ ጦርነት ከፍተኛ ኪሳራ እያደረሰ ነው ያለው። እንግዲህ በአጭር ጊዜ እንዲጠናቀቅ ሁላችንም በጸሎታችን ልንጸልይና ይህ ጦርነት እንዲያበቃ፣ ደም መፋሰስ እንዲቆም ልንጸልይ ያስፈልጋል። ይህንን መረጃ እንግዲህ እየሰጠኋችሁ መጸለይ አለብን። ስለዚህ ጉዳይ እንግዲህ ያሉትን መረጃዎች በሚቀጥለው ጊዜ ይህንን መረጃ እሰጣችኋለሁ። እግዚአብሔር ይባርካችሁ። ተባረኩ።